ገድለ ክርስቶስ ሰምራን መንቀፍ በቃ ቃል ኪዳኗ እንደዚህ ብሎ በስቶ የክርስቶስን ቦታ ይዟል ብለህ ገድሉን የክርስቶስ ሰምራን ገድል ብታነበው መጀመሪያ ቃል ኪዳኗ ከመሄድ በፊት ምን እንደሚለው ክርስቶስን በመውደድ ክርስቶስን መውደድ ማለት ምን ማለት ነው? ራስን መካድ ማለት ነው። እኔን የሚወድ ሰው ካለ ራሱ ምን ይበል ነው የሚለው? ይካድ። ስለዚህ ራሷን ምን አደረገችው? ካደችው። ምግብ ለምኔ ነው? ልብስ ለምኔ ነው? እኔን የሚወደኝ ሰው ካለ አባቱን፣ እናቱን፣ እርሻውን፣ ቤቱን ስለኔ ፍቅር ይተዋል፣ ምቾቱን ይተዋል። ይሄው ታዎቹና ምን ውስጥ ገባች? ባህር ውስጥ። አሳዎቹ በሰውነቷ ውስጥ እስኪመላለሱ ድረስ ክርስቶስን ወደደችው። ዓለምን ተወችለት። በምንጣፍ መተኛትን በምቾት መመላለስን ተወቹ። የለሰለሱ እግሮቿን እሾህ አስወጋቻቸው። እንደዚህ ነው የሚደረገው። ስለዚህ እነዚህ ክርስቶስን መውደድ ምን ማለት ነው የሚለውን ነው የሚያሳዩን። ቅድስት አርሴማን ብናያት ምንድን ነው የምናየው? ይሄንን ነው። ሄደው ቃል ኪዳኗ በዝቶ ይሄ ኢየሱስን ማዳን ይሻመን እንዲሁ ሰው አይን የለውም። እንዲሁ የከፈለችውን ዋጋ አታየውም ወይ? ለክርስቶስ ፍቅር የከፈለችው እስኪ ተመልከቱት። አንዲት ወጣት ልጃገረድ በንጉስ ቤተ መንግስት የንጉስ ሚስት ሆና ተመችቷት መኖር ይሻላታል? ክርስቶስን ካጂ እየተባለች ለአውሬ መወርወር ይሻላታል? ለእሳት መወርወር ይሻላታል? ክርስቶስን መውደድ እንደ አርሴማ ነው፣ እንደ ክርስቶስ ሰምራ ነው፣ እንደ ተክለ ሃይማኖት ነው፣ እንደ ጊዮርጊስ፣ እንደ ቂርቆስ፣ እንደ መርቆሬዎስ ነው። ክርስቶስን መውደድ እንደማን ነው ሲባሉ መብራቶቻችን ናቸው እነዚህ። ሻማ የምናበረው እኮ ለአርሴማ ግብር እየከፈልን አይደለም ይመስላል። የክርስቶስን ብርሃን የምናይባችሁ ናቸው ማለታችን ነው። እንዲህ ነው ለክርስቶስ ፍቅር የነደዳችሁት ማለታችን ነው። ክርስቶስን መውደድን እንድናይ ነው ገድለ ቅዱሳን እንድናነብ የተደረገው። ስለዚህ ተዘከሩ መኳንንቲክሙ ቃለ እግዚአብሔር ዘነገሩክሙ ወንዘ ትርእዩ ሰናየ ግዕዞሙ ተመሰልዎሙ። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ መልካም ስራቸውን እያያችሁም ምሰሏቸው። ዕብራውያን ምዕራፍ 13 ቁጥር 7 ላይ ነገረን። ይሄን ነው የእግዚአብሔር ቃል የሚነግረን። እና ገድለ ቅዱሳን ስታነቡ ይሄንን ዓላማ ክርስቶስን መውደድ እንዴት ነው ምን ለማመደው እያላችሁ አንብቡ። እነዚህ የድነት ሰራተኞቻችን ናቸው። የእግዚአብሔር ጸጋው እንዴት በሰው እንደሚገለጥ እግዚአብሔር ማገልገል ደግሞ ምን ማለት እንደሆነ የሚያሳዩን ናቸው።